እንስላልን የፊት ቶነር አድርጋችሁ ተጠቅማችሁ ታውቃላችሁ? ተጠቅማችሁ ማታውቁስ ከሆነ ዛሬ ቤኔፊቱን እነግራችኋለሁ ማለት ነው። እንስላል ለፊታችን እንደ ቶነር አድርገን ብንጠቀመው ምን አይነት ለውጦች እናገኛለን በሚል 5 የእንስላል ጥቅሞችን እነግራችኋለሁ። አንደኛው አንቲ ኦክሲደንት የሆነ ስለሆነ የእንስላል ፍሬ በራሱ ፊትን የማጽዳት የቆሸሸ ወይም ደግሞ የተለያየ ዲስከለሬሽን የሆነ ፊት የዴድ ስኪን ጽድት አድርጎ ፊታችን ብራይት የሆነ ፊት እንዲኖረን ያደርግልናል። ሁለተኛው ደግሞ ኮንትሮል አክኒ ነው ወይም ደግሞ የቡግር የሚወጣብንን የወዙን ይቆጣጠርልናል፣ ያጸዳልናል። ይሄም ሁለተኛ ጥቅሙ ነው። አንቲ ኤጂንግ ነው ወይም ደግሞ የጸረ እርጅና መከላከያ ነው። ወይም ደግሞ ይሄ ሪንክል ያለብን ቆዳችን፣ ግንባራችን፣ አይናችን ጥግ ላይ የሚሸበሸብብን ሰዎች ያ በደንብ እንዲጠፋልን ያደርገናል። ቶነሩን በኮንሲስተንሲ ከተጠቀምነው ወይም ደግሞ ተደጋጋሚ ከተጠቀምነው ማለት ነው። ሶስተኛው ሃይድሬሽን ነው ወይም ደግሞ ፊታችን ላይ እርጥበት እንዲኖር ወይም ደግሞ የደረቅ ፊት ላለን ሰዎች እርጥበቱን አቆይቶ እንዲጠብቅ ያደርገዋል ማለት ነው። ሌላው እንስላል በባህሪው ቫይታሚን ሲ ስላለው ፊታችን ፍክት ብርት ብሎ እንዲታይ ያደርግልናል። ከዚህ ቀጣይ ደግሞ ወደ አሰራሩ እንሂድ። አሰራሩ የመጀመሪያው የፈላ ውሃ ነው የምንጠቀመው ዘሩ ለምናዘጋጅበት ወይም ደግሞ ፍሬውን ለምናዘጋጅበት። አንድ ኩባያ የፈላ ውሃ ካደረግን አንድ የሾርባ ማንኪያ እንስላል እናደርጋለን ማለት ነው። እሱ ዘፍስፈን ካስቀመጥነው በኋላ እንዲቀዘቅዝ ለ20-30 ደቂቃ እንተዋለን። ከዛ ወደ ስፕሬይ ወደምናደርግበት ቦትል ገልብጠን ያህል ፊታችን ላይ ስፕሬይ ማድረግ። ይህም ሁል ጊዜ ጠዋትና ማታ ብናደርገው ቶሎ የሚታይ ለውጥ ይኖረዋል። ያህን ካደረግን በኋላ የዴይሊ ሩቲናችንን የፊታችን ሩቲን መጠቀም እንችላለን። ፊታችን ብራይት ሆኖ እንዲታይልን አንድ ቦታ ላይ ነጭ አንድ ቦታ ላይ ጥቁር የሆነ የግንባር የጉንጭ ላይ ያሉ ምልክቶች ወይም ደግሞ ከለሮች ወጥ ሆኖ የሚያምር እርጥበት ያለው ቆዳ፣ ድርቅ የሚል ቆዳ ያላችሁ ሰዎች ያህም በደንብ ያስተካክልላችኋል። ሌላው ፊታችን ላይ የሚወጡ አፍንጫችንና አገጫችን አካባቢ የሚታዩ ጥቁር ቀዳዳዎች ሆነው ጥቁር ቆሻሻ እሱን ለማጽዳት በደንብ ይረዳናል። ይሄ ተጠቅሜ ይሰራልኝ ነው የምነግራችሁ። ያህን በደንብ ያጸዳላችኋል። ግንባራችሁ ላይ ቲዞን ላይ የሚያስቸግራችሁ ቡግር ከሆነ እሱን ደግሞ በደንብ ያጸዳላችኋል ማለት ነው። ይሄ የተከፈቱ እንትኖችን ለመዝጋት ወይም ደግሞ ይሄ በቃ ለማጥፋት ይሄ ስትሮበሪ ስኪን የሚባለውን ለማጥፋት በደንብ ይረዳናል ማለት ነው። እንግዲህ እንስላል የዚህ ሁሉ ዘርፈ ብዙ ጥቅም ያለው ነገር ነው ማለት ነው። ያህን ካደረግን የእንስላል የሌሎች አሁን ለምሳሌ ለኩላሊት ሽንት እንድንሸና የሚያደርገን ብዙ የሆነ ጥቅም አለው። ነገር ግን ዛሬ ስለፊታችን ስለምናወራ በዚህ መልኩ ፍሪጅ ውስጥ ለሳምንት አንዴ የተጠቀምነውን ለሳምንት አቆይተን መጠቀም እንችላለን ማለት ነው። ሌላው ፊታችን ላይ ያሉ የቆዳሽ ላይ የሚሸበሸቡ የተለያዩ ቦታ የሚመጣ ጥቁረት፣ እግራችን ላይ ለሚመጣ ጥቁረት ሁሉ ለምሳሌ በሎሽን ኬሚካል ይዘት ባላቸው ነገሮች ተቀብተን የሚመጡ ጥቁረቶች እንዳለ አንገታችን ጨምሮ ጥቁረቱን ይቆጣጠርልናል ወይም ደግሞ ጥቁረቱን ያስተካክላል፣ ወደ ቀድሞ ቆዳ ይመልስልናል። ግን ከዚህ ሁሉ እንስላል ኢፌክቲቭ የሆነው የቡግር ጠባሳዎችን የቡግር ወዙን ከፊታችን ላይ ሊቆጣጠርልናል ማለት ነውና ሰዎችዬ የቡግር ጠባሳም ሆነ ቡግር የሚያስቸግራችሁ ለ20 ቀን ስፕሬይ በማድረግ እንስላልን ስፕሬይ በማድረግ ቶነር ስፕሬይ በማድረግ ለውጡን ከታች አስቀምጡልኝ። ለውጡን አይታችሁ ከ20 ቀን በኋላ ከታች ኮሜንት አድርጉልኝ። አሁን ደግሞ ከዚህ በኋላ ልሰራላችሁ የምትፈልጉትን ነገር ኮሜንት ላይ አስቀምጡልኝ። የምታዩ ሰዎች ሰብስክራይብ ሳታደርጉኝ ነው የምታዩት። ለሌላ ጊዜ የተሻሉ የፊት ቆዳ አጠባበቅ ይዘት ያላቸውን
የተክል ወይም ደግሞ ባይ ኔቸር የሆኑ ነገሮችን በዚህ ቻናል ላይ አጋራቸዋለሁ። ቪዲዮውን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ስላዳመጣችሁ ያመሰግናለሁ። ባይ